ይሄን ማን ያምናል? አሁን ይሄን ተደረገ ሆነ ቢባል ማን ያምናል? እነዚህ ወራዶች እንዳሉትም በሌሊት መጥተው አብርሃምን ለማግኘት ያሰቡት ሙከራ አድርገውታል። እንዳሉትም እየተካሄደ ነው። በጣም ያስደነግጣል። ቤተሰብ ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ቻናሉን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። ዛሬ ላይ ከበድ ያለ መረጃ ይዤላችሁ መጥቻለሁ። ትላንትና ማታ እንግዲህ በሰራሁላችሁ ቪዲዮ ሁላችሁም እንዳያችሁት አብርሃምን በሌሊት ውጣ 12 ሰዓት ላይ እንመጣለን ብለው በጣም ተቀጣጥረው እንደነበረ፣ በጣም እቅድ አውጥተው እንደነበረ፣ ለማንም እንዳትናገር ከማንም ጋር እንዳታወራ ሲሉ እንደነበር ሁላችሁም ታውቃላችሁ። ሁላችሁም የግሬስ ፋሚሊ ይህን ነገር ስለምታውቁ ለእናንተ ይህን መንገር ለቀባሪ ማርዳት ነው የሚሆንብኝ። ያን ነገር እንግዲህ ዛሬ ላይ ምን ተፈጠረ የሚለውን እስካሁኗ ሰዓት ድረስ ባለው መረጃ ደግሞ ምን እየተካሄደ እንደነበረ እያንዳንዱን በዝርዝር ማስረጃ ይዤላችሁ እመጣለሁ። እያንዳንዱን የጋሽዬ ጉዳይ እስከምን ደረሰ ላላችሁኝም ጋሽዬ ጋር አዲስ ነገር አለ። እሱን ይዤላችሁ የሚመጣ ይሆናል። በነ ሄርሜላና በቡዜ በዳኒ መሃል ደግሞ አዲስ በጣም ነውረኛ የተባለለት ጉዳይ እስከዛሬ እላያችን ላይ ሲሰሩ እንደነበረ ገመናቸውን ግልጥልጥ አድርጌ ይዤላችሁ መጥቻለሁ። እነዚህ ቅጥረኛ ተከፋይ የሆኑ ሰዎች የእነሱን ጉድ ዛሬ ዘረግፈዋለሁ። እናንተ ብቻ ይሄን ቻናል ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ነኝ። ዛሬም ለእናንተ እንግዲህ የእነ አብርሃምን ጉዳይ ይዤላችሁ መጥቻለሁኝ። ልጁን እንግዲህ በጠዋት ለማስኮብለል በጣም ተነጋግረው በጣም አቅደው በጣም አውርተውበት ብዙ ሴራ አስበው እንደነበረ ሁላችሁም ትላንትና በተሰራው ቪዲዮ አይታችኋልና እስከ ጠዋት ደግሞ አዲስ ነገር ካለ ይዤላችሁ መጣ ይሆናል። ያልኩትን ነገር እንግዲህ እስካሁኗ ሰዓት ይህን ቪዲዮ እስከምሰራበት ይህን ቪዲዮ እስከተጠናቀረበት ድረስ ፖስት እስካደረግኩላችሁ ሰዓት ድረስ አብርሃም ጋር ስላለው ጉዳይም በደንብ ሰፋ ያለ ዘርዘር ያለ ማስረጃ ይዤላችሁ በጣም የሚገራርሙ ነገሮች ተፈጥሯል። ቤተሰብ እኔ ለማመን እስኪያቅተኝ ድረስ ቡዜ ይሄን ታደርጋለች ወይ ብዬ እስካስብ ድረስ ዳኒን ተውት፣ ዳኒ ይሄን ነገር አያደርግም ለማለት ይከብደኛል። ግን ቡዜ በዚህ ልክ ወንድሟ ላይ እንዴት ይሄን ያክል ልትጨክን ቻለች የሚያስብል ነገር እንደተፈጠረ ነው የሰሙት። ውስጥ አዋቂ መረጃ አድራሼ ደግሞ ከምላችሁ በላይ ይሄን ነገር ማንነቴን ደብቀ ይህንን ነገር ደግሞ ስሜንም ሳታወጣ ብቻ ለነሱ ይህን ነገር አድርስልኝ ተብዬን የተላከልኝና እኔ ከምላችሁ በላይ ስሰማውም ሳይውም በጣም ከብዶኛል። ብቻ በቪዲዮ መጨረሻ ላይ ሁሉንም ነገር ዘርዝር የማሳያችሁ ይሆናል። ይህን ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ሁላችሁም ሰብስክራይብ አድርጋችሁ ፍቅራችሁ እንድታሳዩኝ ይፈልጋሉ። የሸገር ሪያክት ቤተሰቦች ደግሞ ከሆናችሁ መቼም እንግዲህ ያንዳንዱን ቪዲዮ ሁላችሁም ላይክ እያደረጋችሁ እንደሆነ ተስፋ አደርጋለሁና ወደ ዛሬ ቪዲዮ እናልፋለን። ያው እንግዲህ መግቢያው ላይ እንደሰማችሁት ቤተሰብ ሁሉም ነገር በጣም ወደ ከባድ ደረጃ እየደረሰ ነውና እነ ቡዜ በዚህ ልክ እንደዚህ አይነት ነገር አብርሃም ላይ ይቀምራሉ፣ አብርሃም ላይ እንደዚህ አይነት ነገር ያስባሉ ብዬ አስቤ አላቅም። እየተደረገ ስላለው ነገርም ደግሞ ለማብራራት ያክል እኔ እውነቱን ነው የምላችሁ። ማለት ዳኒ በዚህ ልክ ለምን አብርሃምን አግዝሃለሁ እያለ እንደዚህ እየሞከረ እንዳለ ሳስብ በጣም ይገርመኝ ነበር። ምክንያቱም አብርሃምና ዳኒ ከዚህ በፊት ከባድ የተባለ ጸብ ነበራቸውና ያን ሁሉ ረስቶለት ነው እንዴ ይሄን ሁሉ እያደረገለት ያለው? እንዴት ለምን ብዬ እየጠየቅኩ ነበር ራሴንና መረጃ አድራሼ ደግሞ እንዴት አይነት ሰው መሰላችሁ? ከውስጥ በቃ ግልጽ የተባለለትን መረጃን ይዞልኝ የመጣውና የዳኒን እንዳልኳችሁ አምኜበታለሁ። እኔ የቡዜ ነው የከበደኝ። የቡዜ በዚህ ልክ እንዴት ወንድሟን እንዴት እንደዚህ ትክዳለች ብዬ ነው ያሰብኩኝና ዴቭ እስካሁን የጠፋው ይሄን ነገር ሁሉን ሰምቶ እንደሆነ ያለምንም ጥርጥር ነው የምነግራችሁና ዴቭና ዳኒና ቡዜ በሄርሜላ ተከፋይ እንደሆኑ ዳኒ ከሄርሜላ በጣም ብዙ ብሮችን እንደተቀበለ አብርሃምን ወደ እሷ ሊያመጣላት አብርሃምን ከእሷ ጋር መልሶ ሊያገናኝላት እንደሚችል ተስማምቶ ብር እንደተቀበለ አሁን የደረሰኝ መረጃ ነው። እውነቴን ነው የምላችሁ። ስሰማ በጣም ነው የደነገጥኩት። እንዳልኳችሁ የዳኒ ችግር የለውም፣ ግን የቡዜ እንዴት ወንድሟ ላይ በዚህ ልክ ይኸውላችሁ፣ አብርሃም ድራማውን እየሰራ ነው የምላችሁ። ለዚህ ነው በቃ ሁሉንም የእያንዳንዱን ማንነት ማወቅ የሚችልበትን አጋጣሚ እየተጠቀመ ነው የምላችሁ በምክንያት ነው። እና አሁን እንግዲህ እየደረሰኝ ያለው መረጃ ቡዜ ከሄርሜላ ከባድ የተባለለትን ገንዘብ ተቀብላለች። አብርሃምን ከእሷ ጋራ አንድ ላይ ልታደርግ ከሩታ ጋራ ሊያይታ አስቡት።
ከሩታ ጋር መለያየት ማለት አብርሃምን እኮ እኔ እንዴት ነው ምላችሁ ልጅ የወለደችለትን ሚስቱን የፈለገ ይሁን ወረቀት ሊቀዱ ይችላሉ። እነዚህ ሰዎች ግን አሁንም ድረስ ፍቅር እንዳለባቸው እኮ አይናቸው ምስክር ነው። አይናቸው ምስክር ነው። ቤተሰብ አፋቸው ላይ ፍቅራቸው አሁንም ድረስ እንዳለ ታያላችሁ። አብርሃም ሶፋ በሶፋ ዘሎ እንደዛ ተጠምጥሞ የሚያቅፋት እኮ ሩታን አሁንም ድረስ ስለሚወዳት ስለሚያፈቅራት ነገ ከነገ በኋላም ደግሞ ሌላ ልጅ አብሯት ከእሷ ጋር ማፍራት ስለሚፈልግ ነው እንጂ በዚህ ልክ መሆን ስለነበረበት አይደለም። ብቻ ግን እኔ ይኸውላችሁ እኔ በጣም የከበደኝ ነገር ነው። በቃ ይሄን ነገር ስሰማ ከምላችሁ በላይ በጣም ከብዶኛል። ከምላችሁ በላይ መሆንም አልነበረበትም ብዬ እስካስብ ድረስ የተደረገ ነገር ነው። ወደ ቀጣዩ መረጃ ሳልፍላችሁ ደግሞ እንዳልኳችሁ ትናንትና ማታ እነዚህ ሰዎች አብርሃምን በጠዋት በሌሊት ከሩታ መንትፈው ለመውሰድ እንግዲህ ሲመካከሩ እንደነበረ ሁላችሁም አይታችኋል፣ ሁላችሁም ሰምታችኋል። እና ያን ነገር እንግዲህ ሩታም ሰምታበት ደርሳበታለች። ነብሮ ደግሞ እንደዚህ አይነት ነገር ሊያልፋት አይችልም። ሁላችሁም ታውቃላችሁ ሩታ ምን ያክል ጀግና እንደሆነች እና በእንደዚህ ተራ ተልካሻ በሆነ ምክንያት አብርሃምን ከቤት ሊያስኮበልሉት ሲሉ እነዚህ ሰዎች ደርሳባቸዋለች። እጅ ከፍንጅ ነው የያዘቻቸው። አብርሃምን አላገኙትም። እነዚህ ሰዎች እስካሁን ባገኙት መረጃ መሰረት እንግዲህ አብርሃም ከእነሱ ጋር አብሮ እንዳልጠፋ የትም እንዳልወሰዱት እነዚህ ሰዎች የት እንደሚወስዱት ልንገራችሁ። ቤተሰብ የት እንደሚወስዱት ልንገራችሁ። አብርሃምን ጠንቋይ ቤት ነው ሊወስዱት ያሰቡት። ምን እንደተደረገበት ምን እንዳስነኩት ሁሉም ሰው ምን እንዳስነኩት ቼክ ለማስደረግ ጠንቋይ ቤት ነው ለመውሰድ ያሰቡት። እና አስቡት እነዚህ ሰዎች መተት አስደረጋችሁበታል ምናምን እያሉ ሲለፈልፉ የነበሩ ሰዎች አሁን አብርሃምን ወስደው ጠንቋይ ቤት ቼክ እናስደርጋለን እያሉ ነው። እና በዚህ ልክ ነው ብር ምን ያክል የሰው ልጅ እንደዚህ ቀሽም እያደረገ ያለው እህቱን ራሱ አስቧት። ተውት፣ ዳኒን ተውት፣ ግን እህቱ በዚህ ልክ እንዴት አብርሃም ላይ ተጨክናለች እያስብ ያላቅም። እና ብቻ ዞሮ ዋናው ሀሳብ ቤተሰብ ይኸውላችሁ አብርሃምን አላገኙትም። እነዚህ ሰዎች አለማግኘታቸው እኔ በጣም ተመችቶኛል። ምክንያቱም ይህን ሰው የወሰዱት ማለት በጣም ብዙ ነገሮች ይበላሻሉ። እንዳልኳችሁ ስለተከፈላቸው ወስደው ለሄርሜላ እንግዲህ ሊድሩት ነው የነበረ። ያ ደግሞ ሲሆን እኛም ቆመን አናይም። እንደዚህ አይነት መረጃዎችን ስናይ ቶሎ ከስር ይዤላችሁ እመጣለሁ። እና ይህንንም ነገር አሁን ስለሚያዩት ሁላችሁም ኮሜንት ላይ እየገባችሁ እነዚህን ሰዎች በደንብ ኮሜንት ላይ እንድትሰድቧቸው እፈልጋለሁ። በደንብ ሩታን ግን አንበሳ ነብሮ እያላችሁ እንድታሞግሷ ትፈልጋለሁ። ምክንያቱም ነብሪት አንድ ነገር ሳይፈጠር እነዚህን ሰዎች አባራቸዋለች እና ሁሉንም ነገር እያንዳንዱን ያቀዱትን ሴራ በሙሉ ነው የደረሰችባቸው። እኔ በጣም ነው ያስደሰተችኝ። ከዚህም በላይ ደግሞ ገና በጣም ብዙ ነገሮች እንደምታዩ ተስፋ አደርጋለሁ። እስካሁን እንግዲህ ይሄን ቪዲዮ እስከምሰራበት ድረስ እንግዲህ አዲስ ነገር ከዚህ በኋላ አዲስ ነገር ካልተፈጠረ በስተቀር ቤተሰብ አብርሃምን እነዚህ ሰዎች እንዳላገኙትና እንዴት ነው ሊያስመልጡት የነበረው ይሄ ከሷ ሊያስጠፉት የነበረው ሀሳብም ሳይሳካላቸው ቀርቶ ተመልሰዋልና በጣም አዝነዋል ከሚባለው በላይ። ሄርሜላም ልቧ ተሰብሯል። በጣም ብዙ ነገር አቅዳ ነበረ። አብርሃምን ከዚህ ይዛ ጠፍታ ጠንቋይ ቤትም ወሰደችው፣ ሌላ ሀገርም ይዛ ልታስኮብልን ነበረ። ሩታና አብርሃም እንግዲህ ሊጠፉ እንደሆነ ሁላችሁም ታውቃላችሁና ያንንም ነገር ለማስተጓጎል ነው ሁሉ እየተደረገ ያለው። ብቻ ዞሮ ዋናው ሀሳብ እነዚህ ሰዎች አብርሃምን አለማግኘታቸውና ከአብርሃም ጋር ምንም አይነት ነገር ሳይፈጠር መለየታቸው በጣም ደስ ብሎኛል። እንግዲህ እንዳልኳችሁ ይሄ ቪዲዮ እስከምሰራበት ድረስ ይሄ ነገር አልተፈጠረም፣ አልተካሄደም። ከዚህ በኋላ እንግዲህ ለሚፈጠረው ነገር እንግዲህ ማታ በትኩሱ አዲስ መረጃ ይዤላችሁ እመጣለሁ። እስከዛው ድረስ ግን መልካም ሁሉ እመኝላችኋለሁ። ሰላም ቆዩልኝ የኔ ቤተሰቦች። ይህን ቪዲዮ ደግሞ አይታችሁ አትለፉት። ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ፣ ሰብስክራይብ ይደረግ ይሄ አካውንት። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ይመቻችሁ።